የደሃና ለፍቶ አዳሪ ቤተሰብ ልጅ ነኝ። አባቴ የቀን የጉልበት ሰራተኛ ነው። በግንባታ ሳይቶች አካባቢ በቀን ለ8 ለ9 ሰዓታት ይለፋ ነበር። የእርሱ ጫማ በላዩ ላይ ያለቀ ለኔ የመጫወቻ ጫማ መግዣ ገንዘብ ለማግኘት ደም እየተፋ ይሰራ ነበር። እናቴ የቤት እመቤት ናት። ድህነቱ ከባድ ስለነበር የአባቴን እጅ ብቻ ጠብቃ መኖር የማይቻል በመሆኑ በየመንገዱ የተጣሉ የፕላስቲክ ኮዳዎችን እየሰበሰበች መልሳ ትሸጥ ነበር። በአርቲጋዝ የነበረው መኖሪያ ቤታችን በጎርፍ ምክንያት በጥሩ ሁኔታ ላይ አልነበረም። ኳስን መጫወት የጀመርኩት ቤተሰቦቼን ከዚህ ድህነት ለማስመለጥ ነበር። ለወላጆቼ ቤት መግዛት ህልሜ ነበር። ለኔ ያልሆኑት ነገር አልነበረም ይላል ስለ ወላጆቹ ውለታ ሲናገር። እናትና አባቴን ማስደሰት ዓላማዬ ነበር። ለቸሩኝ ፍቅር ሁሉ ለውለታቸው ምላሽ ያስፈልገኝ ነበር። የአባቴ ፍቅር ልዩ ነው አለ። አባቴ በዚህ ዓለም ላይ ሕይወት ሁሉ ቁሳዊ እንዳልሆነ አስተምሮኛል ይልና ስለ እናቱ የበለጠ ውለታ ደግሞ ይናገራል። አሁን በባዶ ሆዴ እየራበኝ ወደ መኝታ የሄድኩባቸው ምሽቶች ብዙ ነበሩ። ይሁን እንጂ ከቤታችን ከሁሉም በላይ እየራባት ትተኛ የነበረችው እናቴ ነበረች። እናት ለልጆቿ የማታደርገው ነገር የለም። እናቴ እኛ ልጆቿን ለማብላት ስትል እርሷ ተርባ ታድር ነበር ይላል። መነሻዬን አረሳም የሚለው ኑኜዝ መነሻዬን አረሳም፣ በመነሻዬ አላፍርም። ማካፈልን የተማርኩት በዚህ ምክንያት ነው። በማለዳ 1 ሰዓት ላይ ማልጄ ትምህርት ቤት ገባ ነበር ይላል ኑኜዝ። ትምህርት ወዶ እንዳይመስላችሁ የትምህርት ቤት ምገባ ፕሮግራም ስላለ ምግብ ለመብላት ስል ነው። ከሰዓት በኋላ 9 ሰዓት ሲሆን ከትምህርት ቤት እንደወጣው ግን ወደ ቤቴ መሄድ አልችልም ነበር። በቀጥታ እግር ኳስ ልጫወት ነበር ወደ ልምምድ መሄደው። ምክንያቱም ወደ ቤት ብሄድ እናቴ ፕላስቲክ ልትሰበስብ ከቤት ስለምትወጣ በዚያ ሰዓት ስለማላገኛት እስክትመለስ ድረስ ኳስ መጫወት ነበረብኝ።